ስሜ ማርታ ጉድና ወዳጆ ይባላል። ማዕረጌ 10 አለቃ ቤተሰቦች የሚገኙበት ምስራቅ ወለጋ ነቀምት አካባቢ ማለት ነው። የታስኩበት ቦታ ጭላ የሚባል ቦታ ማለት ነው። ማለት አሁን የምንገኝበት መቀሌ ከተማ ላይ ነው። በሰላም እንዳለን ሁላችንም በሰላም እንዳለን ይታወቃል ማለት ነው። በቅርቡ ደግሞ ከቤተሰቦቼ ጋር በሰላም እንደሚገናኝ ተስፋ አረጋለሁ። በጣም ምወደው ጉድና ወዳጆ የሚባል ፋዘር ነው። ሱቱሜ እጀታ የምትባል ማዘር ነች። እነሱን በጣም ለማግኘት ስለቸኮልኩ አሁን ደግሞ በሰላም ፈጣሪ ያገናኘን እላለሁ። ወንድሜ ዳንኤል ጉድና የሚባል እዛው ላይ ለሊሴ ጉድና የምትባል እህት አለችኝ። ለነሱም ሰላምታ ይድረስላችሁ እላለሁ። ስሜ ብርሃኑ አለሙ ይባላል። የተማረኩበት ጭላ ነው። በወቅቱ በነበረው ውጊያ ቦታ ጌራ የሚባል ቦታ ላይ ነው የተማረኩበት። ብርጌድ 1 11ኛ ሻለቃ የመጣሁበት ቦታ ደግሞ ከወላይታ ዳሞት ጋሌ ወረዳ ከሚባል ቦታ ነው የመጣሁት። ከዛ እስካሁን ድረስ ግን ምንም አይነት የደረሰኝ ችግር የለም። እግዚአብሔር ይመስገን እኔ በህይወት አለው። በህይወት እንዳለሁኝ ደግሞ ማንም ሰው ቤተሰቤን በጣም ወዳት ባለቤቴ ሳራ ዱባሌ ደግሞ የመጀመሪያ ልጄ ያብስራ ብርሃኑ እንዲሁም ደግሞ ወላጅ አባት አለሙ ዲሌቦ እና እናቴ ባሎቴ ጫንቆ ለነዚህ እንዲሁም ደግሞ ወንድሞቼና እህቶቼ በሙሉ ባሉበት ቦታ የእግዚአብሔር ሰላምታ እንዲደርስላቸው እየተመኘው እኔ አለው በሰላም እግዚአብሔር ይመስገን ምንም አልሆንኩም። በሰላም ሁኑልኝ። ስሜም ስለረቃ ምስጋና ይባላል። የወጣሁበት የተማረኩበት ጭላ የምትባል ቦታ ነው። አትም ቢሆን አለች እስካሁን እኔም አለው ደህና ነኝ። ደህና ስለሆንኩ ምንም አታስቢ። አባቴም ቢሆን እኔ ስላለው ምንም አታስቡ ደህና ነኝ። እግዚአብሔር ካለ ደግሞ በህይወት ስላለ እንገናኛለን። ስሜን አስራ ለቃለማ ይባላል። የመጣሁበት ከሲዳማ ክልል ጠጥቼ ከመባል ቦታ ሲሆን የነበርኩበት ክፍል 31ኛ ክፍለ ጦር የተማረኩበት ቦታ የጭላ ከተማ ከመባል ቦታ ነው ማለት ነው። እና ሰላምታ ለማድረስ የሚፈልገው ለቤተሰቦቼ መጀመሪያ ለአባቴ አርጎ፣ በመቀጠል ለእናቴ ወርቀ፣ በመቀጠልም ወንድሜ አስቻለው ከመባል ማለት እና እስካሁን እኔ በሰላም ነው እንደው በሰላም ነው አላችሁ። ምንም ነገር የሆንኩት ነገር የለም። ምንም አታስቡ እላችኋለሁ። መሰረታዊ ወታደር ድንቃየው ለማባላለሁ። የመጣሁት ከአዲስ አበባ ዙሪያ ነው እና የገባነው በ2013 ነው። እናቴ ወቄቴ ረጋሳና አባቴ ለማ መኮንን ወንድሜ ደግሞ አብዲሳ ለማ ናቸው። ያው አዲስ አበባ ነው የሚኖሩት። እነሱም አዲስ አበባ ዙሪያ ነው እና በሰላም እንዳለው በህይወት እንዳለን ነው። በቅርቡም ወደ እነሱ እንሂድ ይመስለኛል። በሰላም ከወጣ እንገናኛለን። ስሜ ግርማ ታደሰ ይባላል። የመጣሁት ከደቡብ ሲሆን የነበርኩት ክፍል 31ኛ ክፍለ ጦር ይባላል። እጄን የሰጠሁት የጭላ የሚባል ከተማ አካባቢ ነው የተያዝኩት። ከዛ በኋላ ወደ መቀሌ አካባቢ መተናል። እስካሁን ድረስ በህይወት ያለው ሰላም ነኝ። ምንም ችግር የለም። ከተያዝኩ በኋላ ያጋጠመኝ ችግር እንደውም ለባለቤቴ ሄለን ወላይ ትባላለች ልጅ ነሱ እኔ በህይወት ስላለው ብዙ አትጨነቁ። ምንም ችግር የለም።
ፈበን በቀለ ይባላል ከመጣሁት ከድላ ዙራ ነው ቀበሌ ጭጩ ነው የተማረኩበት ክፍለ ጦሩ 21ኛ ክፍለ ጦር ነበር ከተማረኩበት ጭራ ነው የበሰም ማስተላለፈው እኔ ስልኩን ሳልገናኝ 4ኛ ወር ነው እኔ እንደሞትኩ ነው የሚያውቁት እንጂ በህይወት እንዳለው አይደለም የሚያውቁት ስለዚህ አሁን በህይወት እንዳለው አስተላልፋለሁ ደህና ነኝ ምንም አልሆንኩም አታስቡ ያባተስን በቀለና በቀለ ደህና ነኝ እናንተም ደህና ናችሁ ብዬ ነው ማስተላለፈው ስሜ መለሰ ሙሉጌታ እባላለሁ ከአማራ ክልል ከደቡብ ወሎ ዞን ከመካነ ሰላም ወረዳ ነው የመጣሁት ያው ስመጣም ለሌላ ነገር ለውጊያም እንደምን ነበር የመጣ ነው ግን አሁን ማስተላለፍ እንፈልገው ለቤተሰቦቼ ሰላምታ ስለሆነ ቤተሰቦቼ ለውድ ቤተሰቦቼ ያው በህይወት አለሁ እግዚአብሔር ይመስገን ተርፍ ያለሁኝ ከሁሉም ነገር በቅርብ ጊዜ እንደምንገናኝ ተስፋለኝ ያው እንግዲህ እና ደግሞ መልእክት ማስተላልፈው በሞያ ተብለው ወደ መከላከያ ማሰልጠኛ ለሚገቡ በሙሉ ሁሉም ነገር ውሸት እንደሆነ እዚህ እንድታውቁ ፈልጋለሁ ሁሉም ነገር በውሸት አብይ ለምላሱ ብቻ ለምላሱ ብሎ ወይም ስልጣኑን ለማኖር በምላስ እየዋሸን ያመጣችሁ ወደ ማሰልጠኛ እንዳትገቡ ሁሉም ነገር ውሸት ነው ሁሉም ነገር በኢንጂነሪንግ ምናምን ነገር 50 እኛ ስንገባው ለምሳሌ 54 ዲፓርትመንት ነበር የወጣው 54 ዲፓርትመንቱም በሙሉ ዜሮ ነው ውሸት ነው የተሰጠን ክላሽ ነው ስለዚህ ሁሉም ነገር ውሸት ነው ወደ መከላከያ ሰራዊት አትቀላቀሉ በቃ ይብቃችሁ ያየ እኔን ያየ ይቀጣ በቃ እኔን ያየ እናንተ እኔን አይታችሁ ተዚህ ተመራችሁ ከኔ ትምርት ወስዳችሁ ወደ ማሰልጠኛ እንዳትገቡ ቤተሰብ በውድ ገንዘብ አስተምሮ በዲሃ ቤተሰብ በዲሃ ሰውነቱ አስተምሮ እዚህ የጥይት ማብረጃ እየሆነ ነው ያለነው ስለዚህ ያው ማነው ፋሽስቱ አብይ አህመድ ለዚህ የዳረገን ስለሆነ እናንተም ተዚህ እንድትቆጠቡ ላለሁኝ ቤተሰቦቼ ያው በቅርብ ጊዜ እንገናኛለን ብዬ አስባለሁኝ እንደ እግዚአብሔር ፍቃድ እንገናኛለን ብዬ አስባለሁ ያው እንግዲህ የትግራይ መንግስትና የትግራይ ህዝብን እና የትግራይ መከላከያ ሰራዊትን ከልብ አመሰግናለሁ እና የትግራይ ሚዲያንም ከልብ አመሰግናለሁ ማለት ነው ስሜ ውብነሽ ገላገ ይባላል ከደቡብ ጎንደር ለጋይንት ወረዳ ነው የመጣው አባቴ ያው ገላገ ሻሮ ይባላል ያው ደግሞ በቴሌቪዥንም ሁሌም የምትከታተል መቤት ሻሮ ትባላለች ያው ለሷ ደህንነቴን አስተላልፋለሁ እሷ ደግሞ ለአባቴ ታስተላልፋለች ስሜ ደረጀ ይባላል የመጣሁት ከደቡብ ከከፋ ዞን ነው አሁን የነበርኩት ክፍል 12ኛ ነው የተያዝኩት እጭላ ነው አሁን ተይዘንም ወደ መቀሌ ከገባን በኋላ ያው ያለው ነገር ምንም አይደለም አሪፍ ነው ጥሩ ነው ያለ ነው ለቤተሰቦቼ ማስተላለፍ ፈልገው ነገር ቢኖር በጣም ለምወዳት ለእናቴ ላዛለች ወልደ ገብርኤልና ለምወደው ለአባቴ ዳሮ ዳረተውና በጣም የምወዳት ጓደኛዬ ፍሬዮት ምትባልናት እና ደህና ነኝ ምንም አልሆንኩም እኔ ሌላው ማስተላለፍ ፈልገው ያለው ነገር ጦርነት ካሁን በኋላ ይብቃን በቃ ይስተካከል ነገር ካለ ፖለቲካ በፖለቲካ ይፈታ ስለዚህ ካሁን በኋላ የሚያስፈልገው ልማት ነው እድገት ነው እና ለትግራይ ህዝብ ማስተላለፍ ፈልገው ጥሩ ነው እስካሁን የነበርነው ካላቸው ያካፈሩን እየበላን አለን እስካሁን ስለዚህ በህይወት አለው ምንም አታስቡ ስሜ ዛህራ ሞታ እባላለሁ ከአማራ ክልል ተጎጃም ነው የመጣሁት ምስራቅ ጎጃም ለቤተሰቦቼ ማስተላለፈው ደግሞ ለወንድሜ እስማኤል ሞሳ ይባላል ድማሜ ነው ያለ እሱ ነው ቲቪ ምናምን ስለሚከታተል ለቤተሰቦቼ ደህና እንደሆንኩ ምናምን እንዲነግር በቃ ያው ሰላም ነው እስካሁን ድረስ ያለው እኔ ተንግዲህ ያለ ተስፋ በሰላም እጄ ቤተሰቦቼ ጋር መኖር ስለሆነ እስካሁን ድረስ ያለው በጥሩ ሁኔታ ነው በዚሁ ቀጥል ነው የምትልሻለሁ ስሜ አብዱልአዚዝ ናስር ይባላል የመጣሁት ከደቡብ ክልል ነው ያው የነበርኩት ደግሞ የስራ ክፍል 21ኛ ክፍለ ጦር ነበር ከዛ ግዣት ላይ ነው የተያዝኩት እዛ ተማርከን ወደዚህ መጣሁት እዚህ ከመጣሁ በኋላ ደግሞ ያው ሲደረገኝ የነበረው ነገር ቆይታው ደግሞ ያው
ቁስዬም ያው የታክሜ አሁን ድኛለሁ። የሪቤም ደግሞ እየበላው ነው፣ የጠማኝ እየጠጣው ነው። ያው ሁሉ ነገር ደግሞ ከመጣው ወዲህ ያው እንክብካቤ የተደረገኝ ነው። ሁሉ ነገር ያው ለትግራይ ህዝብ የሚበላው ከራሱ ጎሮሮ ቆጥቦ ከራሱ ልጅ ቆጥቦ ደግሞ ለኛ እያደረገ ያለው አስተዋጽኦ በጣም ያው ጥሩ አስተዋጽኦ አድርጓል። አሁን ደግሞ ከዚህ በኋላ ያለው ትግል እንዲበቃን ከትግል ደግሞ የሚገኘው ካሳ ስለሌለ ኪሳራ ብቻ እየበዛብን ስለሆነ የሚፈታ ነገር በወንበር እንዲፈታልን ያው እሱም መጠየቅ ፈልጋለሁ። አሁን ደግሞ ያው ለውድ ቤት ለእናትና ለአባቴ ለወንድሞች እንዲሁም ደግሞ ለዘመዶች ማስተላለፍ የሚፈልገው እኔ አሁን ሀብቴ ናስር ይባላለሁ። ያው በእነሱ ነው ያው ሀብቴ ናስር ያው እነሱ ያው ለቤተሰቦች ለወንድሞች ጠቅላላ ያው ሰላምታ እንዲደርሳቸው በህይወት እንዳለው ያው እናንተም ደግሞ በህይወት እንድትኖሩልኝ ተስፋ አረጋለሁ። ዛሬ ደግሞ ለእናንተ ይሄን ነገር እንዲያስተላልፍ ያደረጋኝ ደግሞ ፈጣሪ ይመስገን እላለሁ። እሺ ስሜ አቡሽ ለገሰ ይባላል። የመጣው ከደቡብ ክልል ወላይታ ነው። ያለው ክፍል 31ኛ አድዋ ክፍለ ጦር የተማረኩት ጭላ ነው ማለት ነው። መጀመሪያ ማስተላለፈው ፈልጋው ለቤተሰብ ሰላምታ ለእናቴ በቅለሽ ሻራ ለእህቶችና ለወንድሞቼ እስካሁን ድረስ ከተማርኩ ጀምሮ ሰላም ነኝ ማለት ነው። መጀመሪያ ምስጋና የሚያስገባው ለግሊዮ ኃይል ከተማርኩ ጀምሮ ምንም ችግር ሳይደርስ እስካሁን ድረስ ያንከባከቡ ነው ማለት ነው። ያለው መቀሌ ነው ያለው። ምንም ነገር የደረሰ ነገር የለም ማለት ነው። ውሃም ምግብም ሁሉም ነገር የደረሰ ነው ማለት ነው። ስለዚህ እስካሁን ድረስ ሰላም ነኝ፣ ምንም ችግር የለም። ቤተሰቦቼ ሁሉ ሰላም ነኝ ማለት ነው። እና አጠቃላይ ለትግራይ ክልል በጣም ምስጋና አቀርባለሁ ማለት ነው። ለዚህ ኢንተርቪው ያደርጉ ስላደረጉ በጣም ምስጋና አቀርባለሁ። ስሜ አበረ ፈንታውን እባላለሁ። የመጣሁት ከ12ኛ ክፍለ ጦር ሲሆን የተማረኩት ደግሞ አላማጣ ዙሪያ ሲሆን ያው በናገር የምፈልገው ለቤተሰቦቼ በህይወት እንዳለሁና መቀሌ ዙሪያ ላይ እንዳለሁ መናገር ፈልጋለሁ። ነገር ግን ለወጣቱ መናገር የምፈልገው ግን በዚህ አልቧልታ ፖለቲካ እየገባ ሰው ማለቅ የለበትም። ምክንያቱም ወጣቱ ራሱ የሚሰራውን ስራ መስራት አለበት እንጂ ለውጊያ መዘጋጀት የለበትም። ይህ ጦርነት ብዙ ነገር ነው የወደመ እያየ ነው። የሰው ህይወት የሚቀብረው እየጠፋ ነው። ይህን ነገር የሃይማኖት አባቶችም ይሁን ጠቅላላ የኢትዮጵያ ህዝብ ማየት አለበት። ይሄን የደሃ ልጅ ሜዳ ላይ እየቀረ ነው። ህዝቡ ይሄ መማር አለበት። እኛ እግዚአብሔር ይመስገን እጅ ሰጠን በሰላም ኖረናል። በሰላም ያልኖሩ አሉ፣ የሚቀብራቸው የጠፋ ሰው አለ። ስለዚህ ይሄ ህብረተሰብ ሜዳ ላይ የቀረ የደሃ ልጅ አለ። ይሄንን ማንበብ አለበት። መንግስትም ይሄንን አይቶ ከትግራይ ህዝብ ጋር የሚደረገውን ተደርጎ ስምምነት ተፈጥሮ ይሄ ጦርነት ማውቃት አለበት። እንግዲህ በኋላ ጨርሻለሁ። ለቤተሰብ ማስተላለፈው መልእክት በቃ በህይወት እንዳለሁና ሰላም እንዳለው በትግራይ ህዝብ የሚደረግልንን እየተደረገልን እየተጠቀምነን እነሱ የሚበሉትን እየተጠቀምነን ነው ያለነው። ሰላም ነኝ፣ እግዚአብሔር ይመስገን። ስሜ ምክትል አስተዳቃትሉ ደበላ ይባላል። የመጣው ከኦሮሚያ ክልል ገብረ ጉራቻ ከተማ ነው። ያው እኔ 11ኛ ክፍለ ጦር ነኝ። የተያዝኩት የጭላ ነው። እኔም ማስተላልፈው ለቤተሰቦቼ ያው ሰላም መሆኔ ነው። እስካሁንም ምንም የሆንኩት ነገር የለም። በሰላም እየኖርኩ ነው። በጣም ደህና ነኝ። እኔ ምንም አልሆንኩም። እናንተም ያው ምንም ማሰብ የለባችሁም የምለው መልእክት ነው የሚያስተላልፈው። በሌላ በኩል እኔም እንትን የሚያስተላልፈው ለትግራይ ህዝብ እስካሁንም እነሱ የሚበሉትም እያስበሉን ምግብም ሆኖ መጠጥም እያስጠጡን ሁሉም ነገር እየሰጡን ምንም የተቸገረን ነገር የለም። ያው ለወደፊትም እግዚአብሔር ያውቃል የሚል ነው። አብዱሼ ያደን ይባላል። የመጣው ከጅግጅጋ ክልል ነው እና የተማረኩበት ደግሞ ያው ጭላ የሚባል ቦታ ይታወቃል እና
የተማረኩበት ቀን ጀምሮ እስካሁን ያለው በአይነ ህይወት ደህና ነኝ። አላህ ይመስገን ደህና ነኝ፣ ምንም ችግር የለም። እና አሁን ያለሁበት ቦታ ደግሞ መቀሌ ነው። እና መቀሌ ያለው ያው አንድ ቦታ ከወዲያ ጋር ተሰብስበን ያለን። ስለዚህ ትግራይ ክልል የትግራይ ህዝብ የሚያደርገው ድጋፍ በዚህ ነው መቀጠል አለበት እና ጥሩ ነው። እስካሁን ያካተመ ችግር የለም። እነሱ የበሉ ነገር እኛ ያበሉ ብዙ ነገር ያደርጉ ያሉ። ስለዚህ እስካሁን ደህና ነኝ፣ በጣም አሪፍ ነው ማለት ያው ይችላል ማለት ነው። ለወጣቱ ማስተላለፍ መልእክት ምንድነው? ያው እነዚህ ፖለቲከኞች ራሳቸው የሚፈቱ ነገር ካለ ይፈቱ እንጂ ለወጣት ወደ ፖለቲካ ማስገባትና ወደ ግንባር ማስመጣት የተሻለ ስራ ቢያሰሩ የሚል መልእክት ነው ያለኝ እና ግንባር መገባት ምንም ፋይዳ የለም። ማንም ሰው ወጣቱ ነው ስራው መስራት አለበት፣ ትምህርት መማር አለበት፣ ብዙ ስራ መስራት አለበት እንጂ ወደ ግንባር ማስጠጋት ሌላ ነገር ማድረግ ጥሩ አይመስለኝም የሚል መልእክት ነው ያለኝ። ግን ያው አባትም ያው ሞቷል፣ ያው እግዚአብሔር ይማረው። ከዛም በቀጥል እናቴ አለት እናቴ የሚያሳልፍ መልእክት ምንድነው? ያው እኔ በህይወት አለው ምንም ያጋጠመ ችግር የለም። አሁንም የምንኖርበት ያው ትግራይ ክልል ነው፣ መቀሌ ከተማ ነው። ስለዚህ አሪፍ ቦታ ነው ያለው፣ ምርጥ ቢሆን ማስተላልፈው እና በጓደኞቼ ያው በህይወት አለው፣ እናንተም በህይወት እንዳላችሁ ተስፋ አደርጋለሁ። ስሜ ግርማ እንጀቴ እባላለሁ። የ31ኛ ክፍለ ጦር አባል ነኝ። የተማረኩበት ቦታ የጭላ ከአማራ ክልል ከምዕራብ ጎጃም አዊ ዞን ወረዳ ዞን ነው የመጣሁት። ስለዚህ የተማረኩበት ቦታ የጭላ ይባላል እና አሁን እስካሁን ድረስ ያለሁበት ደረጃም በሰላምና በጥሩ ሁኔታ እንዳለው መቀሌ ማህበረሰቡ ጋር ሆነን ያው እነሱ የሚደግፉን ድጋፍ እያደረግን ያለ እኛም ያው ከነሱ ጋር ያው አንድ ላይ እንዳለን ነው እንለው ማለት ነው። ስለዚህ ምንድነው አሁን እዚህ እኛ ያለንበት ቦታ በጥሩና በቆንጆ ሁኔታ እንዳለ ያለ ነው የሚመስለኝ ነቆን። ስለዚህ ያለው ማህበረሰብ እየደገፈ ያለውን ከጉሮሮም ቀነሶ ሙሉ ያለ ከነሱ ጋር አንድ ላይ እያለን ነው ወኔ ያለሁበት ቦታ ማለት ነው። ትግራይ እስካሁን ያደረገላችሁ ያለው እንክብካቤ ምን ይመስላል? በዛው እናንተ በድላችኋልና ለህዝቡስ ምንድነው የምትለው? የትግራይ ህዝብ እንግዲህ እኔ ከታገሉት ጀምሬ ወደ 22 አመቴ ነው የቆየሁት። የትግራይ ህዝብ በመከራም በደስታም አንድ ላይ ነው የኖር ነው። በብዙ ሁኔታ እንግዲህ የኖርንበት ሽሬ እንደ ስላሴ አካባቢ እስከ ባድሜ ድረስ ከሽራሮ ነው ስንሰራ በመሰረተ ልማትም ሆነ በተለያየ ሁኔታ አንድ ላይ ነው የቆየ ነው ማለት ይቻላል። በደስታም ሆነ በመከራ አንድ ላይ ነው የምንካፈለው። በማህበረሰቡ ጋር ምን ይንታል ችግር አለ ብዬ ማስቀምጠው ነው። አብዛኛው ድግቴ እንዲያውም ከትግራይ ማህበረሰብ ጋር ማለት ይችላል ማለት ነው። ስለዚህ ምንድነው እድሜን ሁሉ ያሳለፉት በስራም ሆነ በተለያየ ሁኔታ በትግራይ ክልል ሽሬ አካባቢ መኖሪያችን ሁሉ እዚያ ነው የነበረው። ስለዚህ በጥሩ ሁኔታ ነው የትግራይ ማህበረሰብ በጣም ደግና በጥሩ ሁኔታ ተደጋግፈን ስንሰራ እንደነበርን ነው እኔ ማውቀው። ከዚያም በኋላ ግን ያው ሁኔታ በፈጠረ ሁኔታ ግን እኛ በማናውቀው ሁኔታ በፖለቲካ ሁኔታ እንደዚህ ሲባል ያወቅነው ነገር የለም። ግቡ ሲባል ያው እንትን ብለናል እንጂ የትግራይ ማህበረሰብ ጋር እስካሁን ድረስ እኔ ከልቤ ላይ እንዳለና ከቤተሰቦች ይልቅ ከነሱ ጋር ቤተሰብ ሆኜ ስኖርና ሁኔታው ሁሉ ነገር ስንሰራ እንደነበርን ነው። በተለያዩ በመሰረተ ልማትም ሆነ በተለያዩ ሁኔታ ስንሰራ እንደነበርን ነው እኔ የምገምተው ማለት ነው። እሺ ሙስታሰላልፈ መልክ ለቤተሰብ ለልጄና ለቤተሰቦቼ እኔ ደህና ነኝ። መቀሌ ከተማ ነው የምኖረው። ለውድ ቤተሰቦችና ለእናቴ ለአባቴ ለወንድሞቼ ሰላም ነኝ። እኔ ደህና ነኝ፣ አታስቡ። እናንተ ደህና ሆናችሁ እንጂ ምንም ችግር የለም። እኔ ደህና ነኝ።